አሁን እያበጠ ነው። አናስገባም ያች እኛ ራሱ 10 ግባ አሁን ይመጣል። ስንት ሰዓት አረፈዳችሁ? ወይ ጉድ! ሰላም ነው። ሰላም ሊሊያንስ እንዴት ነሽ? ከመከ ግቡ። እንዴት ናችሁ? ኧረ 8 ሰዓት ብላችሁ 10 ትመጣላችሁ እንዴ? በቃ 10 እየሆነ ነው። ይሄማ በቀን ነው። ያው አንድ 20 ሰው ደግሞም አልመጣም። አይ ብሬ አቤላ ይባላል። ዩቲዩበር ነው። ዩቲዩበር ነው። ህይወት ሊታደስ ባንቺ እንደገና እሺ፣ ሰላም ነው። ለምን ቆያችሁ? ምን ይባላል? ቆዩ አይደል? በጣም ምሳ ጠርተን ቆራት ነው። ስንት ሰዓት ነው? 9 ሰዓት ነው። እስኪ ሰዓት 9 ሰዓት ነው። ያው ነው በቃ ሀበሻ ቀጠሮ እንደዛ ነው። ሰሚ ወዲሽ ገፋ ልጅ ሊመጣ ነው። ኤፍሬም እንግዲህ ቤት ለሞት ተዘጋጅታችሁ እየጠበቃችሁ ነው። ለምን? አይ ለልጁ ከተወለደ በኋላ ነው የሚገዛው አለ። አዎ እንደዚህ እንትን አይደለም። ብዙ ጊዜ ውጮች ላይ ነው አይደል? አዎ። ስለዚህ ባህላችን አክብረን ቀድሞ እንደዚህ አልጋ ምናምን ሁሉ ገዝተው የሚያስቀምጥ ሰው አለ። አይ በኋላ ይሻላል። ለምን ድንገት ነው የመጣችው ማለት ነው? ትንሽ የተፈጠረው ነገር ነበረ። እንዴ ሳንጠይቃችሁ ትናንትና የተፈጠረ ምንድን ነው? ያው እንግዲህ ያለ ነገር ነው። ብቻ ልመጣ ነበር ሁሉ። ኧረ ተው ጌታ፣ እሷ ድንገት መጣ ነው አንድ ላይ መጣ ነው። አይ ችግር የለውም፣ በኋላ እናወራበታለን። ምን ታደርግልናለህ ኤፍሬም? እንግዲህ ሰላም ብያለሁ። የአሊኮና የሊሊ በትግርኛ አውራ እንዴ ከአንዱ አቤላ እንዳንተ ነው። አንተ ትሻላለህ አማርኛ። ከመይ ከአንዱ አወራ ይችላል። ትንሽ ነው ይችላል። ችግር የለውም። እያወራኝ ነው በትግርኛ። ከመይ ዳንዱ የምችለውን ላውራ። ከመይ ዳንዱ ያ ነገር ምንድን ነው? የቱ ነገር? አንደኛው ሰላም ሲባል ሰላም ዲሁ ከመይ ዳንዱ ሰላም ዲሁ ሁሉ እንደና ሰላም፣ እንዴት ናችሁ? የሊሊና የአሊኮ ዩቲዩብ ተከታዮች በሙሉ ሁሉ ሰላም፣ ሁሉ ጤና። ያው ዛሬ ቤት ለምቦሳ ለማለትና ሊሊዬ ልትወልድ ስለሆነ እንግዲህ ከዚህ በኋላ ዘመር ስለሆነን መገናኘት ግድ ነውና እነ ሊሊና እና አሌክስ ጋር ተገኝተናል። እዩ ወይ እንኳን ደህና መጣሽ። እንኳን ደህና መጣሽ። ኢንተርቪው ላድርግሽ። አይ እንደሱ ቪዲዮ በትግርኛ ምጪው እንልልሻላ። እሺ እንደኔ ያጥራታል ባይዘው። አራው እኔ እኮ ብለምድ ብዬ ያው እዛ ሀገሩ ላይ ሄድኩኝ እኮ በይ የመጣልሽም በባቢ መንፈስ ብዬ ሰላም ከመይ ንህና በጣም ደሃኒና እሺ እንዴት አላችሁ የአሌክስ እና የሊሊ ቤተሰቦች? እግዚአብሔር ይመስገን ደህና ነን።
እናንተም በየላችሁበት ሰላማችሁ ዝት ይበልልን። አሜን አሜን። ትግረኛው ያው ለነሱ ትተንላቸዋል። ያው ቤተሰቦች ባለፈው ቻሌንጅ ሰጥቻችሁ ነበር። ቻሌንጁም አሪፍ ነው፣ ምንም አይልም። አሪፍ ሄዷል። እኛ ቢያንስ እስከሚመጣ ድረስ የሆነ 100 ተደፍኖ 100ን ኮንግራ ለማለት ነበር የመጣው። ይሄ ቀን 100,000 ሰብስክራይብ ገብተው ነበር እንገናኛለን ያልነው፣ ግን ሳይገቡ ትንሽ አሁን እዚህ ጋር ነው በቃ ሊሞላ ነው። እንግዲህ በዚህ ቪዲዮ 100 ደፍነ ነው 100ኬን ፕሮግራም በትልቁ አክብረን ቤተሰቦቻችንም እናንተንም የሚያስደስት ነገር ይዘን እንደምንመጣ ተስፋ አለኝ። 100ኬ በዚህ ቪዲዮ ቤተሰቦች ትንሽ ነው የሚቀረው። 400 ሰው አይ ያልፋል። ገብቷል ይገባል። ዛሬ 100ኬ ገብቷል። ያው በትግርኛ የምትችሉትን በሉት። ኧረ ባለ ብለናል፣ ጨቅጭቀናል። እንኳን ደህና መጣችሁ አልኩ። እንኳን ደህና ቆያችሁልን። አይ አሉን እኮ እና ደክማችኋል መሰለኝ ፀሐይ ምናምን። ስለዚህ አይሻልም? ማን የሰራው ምሳ? እሱ የሰራው ምሳ ነው እያለማመደችኝ አላየህም? እሺ ማን የሰራው? እሱ ነው። እኔ አልበላም፣ ቡና ብቻ ቡና ይሻለኛል። አይቀመሰውና ከዛ በኋላ ያንቺ ይሰራ ላየውም እንዴ ባለፈው በሚስተር ተሸፍኖ ኧረ የእሱ በሚስተር ተሸፍኖ ሰራ እንደ እሱም ወጥ ሰራ እኮ ላየው። ምን ወጥ በአንድ እውነት ግን ማለት ነው ከኤፍሬም ትሻላለህ፣ ከኤፍሬም ትሻላለህ። አዎ በጣም አከታተፍ ያላየሽ አንተ አሰሪው አንድ ቀን ለምን ይሞክር የሆነ ሽሮ እንደዚህ እንትን ብዬው ነበርና ሽንኩርት መክተፍ ራሱ አይችልም። እሱም እኮ አይችልም። እኔ ሁላ ከሌላ ውጭ ነው የሚበላው ነው ግን እንጂ መላመድ አለብህ። ዳጊ ሽሮ በጣም ባለሙያ ወጥቶኛል። ገንፎ ሰራ። ዳጊ ይሻላል ከእናንተ ዳጊ ይሻላል። ሽሮ ብሎ ዳጊ ብቻውን ኑሮ ዳጊ ለዛ ነው ሰርቶ አያውቅም ግን ይሻላል። በማየት ይሞክራል። ትንሽ ይሞክራል። ዳጊ ጎበዝ ይመስላል። ዳጊ ሚስቱን ብታረግዝ አይቸገርም ማለት ነው። ለምን ግን የለም? እንዴት የለም? ባለፈው ስትመጣ እየመጣ ነው። አሁን እንደውልለታለን። አሁን ምሳ ይቅርብና አሁን ይመጣል። ችግር የለም። አይ ባለፈው ብዙ ቤተሰብ ዳጊ እንዴት የለም እንዴት ሳጠብቁላችሁ ነበር። በጣም ብዙ ተቆጥቷል። አልነበረም። አልተመቸውም። እኛ እኮ እምቢ አለ ማለት ስራ ጊዜው ነው እንጂ ቀድመን ስላልተናገርን ይሁን እኛ ደግሞ ስትመጡ አብሯችሁ የሚመጣ መስሎን ነበርና ያው እዛው ቪዲዮ ላይ ደግሞ ተናገር ነበር ዳጊና ሌለና ለምን እሱ ብቻ አስቀራችሁት እያላችሁ ነበረ። መቼስ ሊሊና አሌክስ መተው ዳጊ ገንጠል ማለት ከባድ ነገር ነው። ለማንኛውም ስራ ቢዚ ሆኖ ይሆናል። አይ አሁን ዛሬ ግን እንደውለታለን። ስለዚህ ታጠቡና ኢፊዬ ምሳ እንብላ። እንግዲህ አይሻልም? እኔ የሰራው እሱን የሰራው ለእኔ ነው ደሳ ነው እንዴ? ለነፍሰ ጡር ኦኬ ነው። ካማራት ብለን እኔ እኮ ካማራት ብለን ነው። እሷ የሚያምራት የኔ መሰቃየት ብቻ ነው። ቂም ያረገዘችው ታጠቡ ኤፊ ሊሊ ምን እያለኝ እንደሆነ ታውቂያለሽ? እንዳታስረግዝ ይቅርብ አለ
ነበር። እሺ አቶ ኤፍሬም አሁን ደግሞ በልተናል ጠጥተናል። እንግዲህ የትግራይ አምባሻ ተዘጋጅቶልናል። ሊሊያንስ የጋገረችው ያኛው ጀበና ነው የሚመስለው። እሺ አሁን ደግሞ ወደ ምርቃትና ጸሎት ነው አይደለም፣ ዳቦ መቁረስ ነው የሚባል። ይቆርሳሉ። ዊና ወንድሜ ድረስልኝ። ዊና እንዲህ ይዘክራል። ጎበዝ ነው። ኦኬ ተነስተና እንትን ይላል። ነጠላ ለብሶ ነው አሁን ዳቦ ቆረስ ነው ማረጋው። እሱ ተነስቶ ጸልይ ነው የሚቀርጸው። እንግዲህ ቤተሰቦች ሊሊና አሌክስ ዛሬ አክብረው ቤታቸው ድረስ ጠርተው እኛም ጥሪያቸውን አክብረን ቤታቸው ድረስ መተናል። እንግዲህ ያው እነሱ የምታውቋቸው በትግርኛ ቋንቋ ነውና እንግዲህ ወደ አማርኛው መምጣት አለባቸው፣ ግድ ነው። ሶሻል ኮሜንት እያነበብኩ በጣም ብዙ አማርኛ ቢመጡ ወዳቸው ነበር። በጣም ብዙ የሚወዳችሁ ሰዎች አሉ። በጣም እናንተን ሊሊ አሌክስን የሚወዷችሁ ቤተሰቦች አሉና ለምንድን ነው በአማርኛ ማሰሩት? ብዙ ጊዜ ጥያቄ ያቀርባሉ እና እናንተም ያው ትግርኛ ቋንቋ ብቻ ነው አቀላጥፋችሁ የምታወሩት። ባይዘው ያው አንዳንዴ አማርኛ ማቀላጥፎ ማውራት ካልቻሉ ይከብዳል። ለዛ ነው አሌክስም ያወራኛል። አማርኛ ቢያወራም አንዳንድ የሚከብዱ ቃላቶች አሉና ለሊሊ ይቀላል። ሊሊ አዲስ አበባ ብዙ ጊዜ ይኖራል። እዚህ ስለኖር ለሰላም ሲኖራል። አሌክስ ግን እንደምጣና ያጠራብኝ መግባባለሁ እኮ ዋና መግባባት ነው። ከዚህ በላይ ደግሞ ምን እና ያው ከዚህ በኋላ እኛም አለን እንግዲህ ኮላብ እያደረግን ስለምንሰራ በአማርኛ ቋንቋ ብዙ ጊዜ ታገኟቸዋል። ለአንተ ማጣ ቆይ ታገኛቸዋል ታገኝ እንዴ ታገኛቸዋላችሁ? ታገኛቸዋላችሁ። ከዚህ በኋላ በአማርኛ ቋንቋ ታገኛቸዋል ወይ በትግርኛ ታገኛቸዋላችሁ? እሺ በቃ ከዚህ በኋላ ሊሊና አሌክስን በአማርኛ ቋንቋ አብረን ኮላብ እያደረግን እንሰራለን ማለት ነው። እንግዲህ ትግርኛ መስማት የማትችሉ ቤተሰቦቻችን በሙሉ የሊሊና የአሌክስን ዩቲዩብ ቻናል ሰብስክራይብ ያደርጋችሁ። ያው 100 እንግባና ከ100 በኋላ 150 ነው የምንጠብቀው። ከ150 በኋላ ደግሞ ወደ 200 እንግዲህ የሶሻል ሚዲያ ሰው እስከሆናችሁ ድረስ ሁሉንም ቋንቋ ብንለም ደስ ይላል አይደል? ደስ ይላል። አሁን ትግርኛ ቋንቋ ሰላም ማለቱ እኔ አይከብደኝም፣ ቀላል ነው። ከዛ በኋላ ያለው ነው እያገዘችኝ ከኔ ስለምትሻል እሷ እያገዘችኝ ትግርኛ ለምጃለሁ። ኦሮምኛም በገጊሰኒ በገገመዳ እንም አይደለም እና ከዚህ በኋላ የጋምቤላም ቋንቋ እየለመድን ነው። ወደ ጋምቤላም እንመጣለን። እንግዲህ ቤተሰቦች የዛሬ ቀናችን እንደዚህ በአማረ መልኩ እየሄደ ነው። ቡናም ተፈልቶልናል። አሊኮና ሊሊዬ በጣም ነው የምናመሰግነው። ክበሩልን፣ ውለዱ፣ ክበዱ። እንግዲህ መንታውን ይስጣችሁ። አሳድጋለሁ እንግዲህ ከኔ ቤት ጀምሯል። ዳቦ ቆራሽ አንተ ነህ ተብያለሁ፣ ግን ዛሬ አልሰማችሁም። አሌክስ አንተ ነህ። አይደለም ለመጸለይ ነው። አይደለም አይተው እኔ ቤቴ እንግዳ አለ ወይ የሚቆረስልን ዛሬ? አቤላ እንግዳም ያው ሌላ እንግዳ መጥቶ አልቆርስም ብሏል አሌክስ። እንግዲህ እኔ ቤቴ የመጡ ሰዓት እኔ ራሴ ነኝ መርቄ የቆረስኩት። አልሰማም ትቆርሳለህ። እሺ ሌላ ቆረሽ በቃ ለሱ ቆርቆ ሴት አትቆርስም ወንድ ነው። እሺ እንደዚህ ብለን በስመ አብ ብለን እንቆርጣለን። ለምን ነው? እሺ አንተም ቢያለኝ ያው ተቆርሷል። ልደት ሲከበርል ዳቦ እንዲህ ጀርባ ላይ ያልተቆረሰ አልተቆረሰም። እሺ ግን አንቺ ስክለኛ ተቆርሷል እንዴ? አላስታውሰውም። እሺ ግን ለምንድን ነው ምን እንትን እንዲጠነክር ነዋ። ጀርባ ደልደል እንዲቃትም ነገር ነው። ነው እደግ በቃ እንደዛ ነው። እኔ የምኖርበት ቤት
ከስር ታች ላይ የሚኖሩ የትግራይ ተወላጆች አሉና ባለፈው የልጃቸው 1ኛ ዓመት ልደት እያከበሩ አሁን ትልቁን ዳቦ አመጣችና ልጁ ገለበጡትና ጀርባ ላይ አድርገው ዳቦውን ቆረሱት። ምንድነው እንባባላለን ጠጋ ብዬ ለሰውዬው ውስጥ ጠይቀው ያው እንደምርቃት ነው ይደግ እንደማለት ነው። እሺ ያዝ። አንተ ደግሞ አልተቆረሰብህም። እኔ አላስታውስም። አንቺ ስለልኝ ተቆርሷል ስለማያስታውስ ነው ሁሉ። አዎ ሁሉም ጋር ተቆርሷል፣ ግን እኔ አላስታውስም። አላስታውስም። ታስታውሳለህ? ቤቲ አማርኛ ላይ እንዴት ነሽ? እስኪ አንድ መጠይቅሽ ነገር አለ። ነይ። አሁን የሊሊና የአሌክስን ሰርግ በልቻለሁ። የአንቺን ሰርግ ደግሞ መብላት እፈልጋለሁ። ለምንድን ነው ማታገቢው? ባላምጣላ ሂጂ ማርያምን በይ። ኧረ ብላለች። ማርያምን እኮ አለች። እኔ ድርሻለሁ። ጣፍጣላ አምባሻው ሊል እጋግርላችኋለሁ እየመጣሁ። ትግራይ አምባሻ እሺ፣ አሪፍ ነው። ጣፈጠ? አይ አሪፍ ነው። እሺ እና ፋሚሊ አውዘ ጽሕና ኣለና ፕሮግራምና ደጊም ኣብ ምውዳእ እዩ ዘሎ። ኤፍሬም እና ህያቡን መፅኦም እኒአው ሪኢኹም ኢኹም ብጣዕሚ ደስ ዝብል ግዜ ሓሊፍና፣ ግን ንእሽተይ ተቐይምና እዮም ኢና ሓቂ ዘረባ ቤተሰብ ማለት ኣንሕናስ መርዑት ኢና ወዶ ካብኡ ኣነስ ካሊእ ነገር የተፀበየ ነይረ ቤተሰብ ሒዞም ክመፁ ዝኽእሉስ ዝኾነ ዓብዪ ነገር ወዶ በጊዕ ነገር ወይ ፍላወር ስታይላት ንገሮ ምን እያለች እንደሆነ ታውቃለህ? ስትመጡ ማለት ነው ትልቅ ነገር ነበር የጠበቅነው። ይሄ አንሶ ሳይሆን ግን የሆነ ትልቅ ነገር በቃ ፍላወር ምን ያደርግልን አንበላው አንጠጣው አይደል? ማለት የሆነ አላ ከጠበቅከው ጋር ስለማይገናኝ እኛ የጠበቅነው ሌላ ሆኖ የሆነ ሌላ ሳይሆን እንደዛ ስታገኝ አይደለም። ልክ ነሽ እኮ ግን እኛ ደግሞ አዲስ ሙሽሮችን ማለት ፍላወር ይቅርታ ሊኮ አስደበርኳችሁ አይደለም እኮ ኤፌ። እኛ እኮ ከዚህ በፊት በልተን እናውቃለን። ፍየልም ይሁን በግ ምንም ይዛችሁ ብትመጡ እኮ ምንም ችግር አልነበረውማ። ግን አሁን ሆነዋል፣ ችግር የለውም። እኔ ማለቴ ቀለል አድርጌ ነው ያሰብኩት። ማለቴ አስበናል ይሄንን ነገር እናንተ ሰብኩ ስትወልጂ ምንም ነገር አሰብኩት። አይ አሁን ይሻል ነበር ከወለደች በኋላ
ይቅርታ ማድረግ እችላለሁ። አሁን ምንም ችግር የለውም። አሁን ጠግበናል እኮ አይደለም። ለሌላ ጊዜ እንዲሆን ነው እንጂ ለአሁን ችግር አይደለም። ለአሁን እኮ ችግር የለውም። ኤፌ አሁንማ በልተናል እኮ ምንም አይደለም። ኤፌ እኛ ስንል እኮ አይደለም የምታመጣው፣ አስበህ መምጣት ነበር ብራስ ከመጀመሪያው። እኔ በጣም ይቅርታ አስቀይማችኋለሁ ብዬ አይደለም። አትቀየምንም እኮ አሁን ብታመጣም እኮ ምን ያደርግልናል? አሁን አበባ ይዘህ መጥተሃል አይደለም? ያብ ቆይ እሺ በለኛ። ምን ልታመጣ ነው አሁን? ሄደህ እኛ ደስ አይለንም። አሁን ማን ይሰራል? አይደለም ቢያንስ ስትወልጂ በትልቁ ለምን አሁንስ ያው ነው። ለምን ለነገ እኮ አይባልም። የሆነ ነገር ለዛሬ አይደለም ይባላል። ራስና አበባ አስበሽ ነበር አንቺ? አይደለም ኤፊ አይደለም። አሁን ብታመጣ እኮ ምንም አያደርግልንም። ችግር የለውም። አሁን ምን ያደርግልናል ቢመጣ? አሁን ቁጭ በልና ቻው ደግሞ ሰው ራሱ አስቦ ሲያመጣ ነው እንጂ ተብሎ ምንም ችግር የለውም። ፍየል እኮ ብርቅ ነገር አይደለም። ብርቅ አይደለም እኮ እናንተም ቀለል አድርጋችሁ ይዛችሁ ልትመጡ ምንም አልተረሳችሁም ነበር አይደለም? አይደለም ቀለል አድርጋ ነው እኮ ነው ያ ሊሊ የሚቀረጸው ነው እኮ በቃ አይደለም። እኔ እንዲደብራችሁ ነው አይደለም ማለት ችግር የለም። አሁንም አልፎ አልፎ ኤፍሬም ለቀጣይ እንዲሆንባችሁ ግን ለቀጣይ ትምህርት ይሆናችሁ እንጂ አሁን ችግር የለውም። አረፍ በልና ቻው ብላችሁ ትሄዳላችሁ። ቻው ብላችሁ ትሄዳላችሁ። ኦዲየንስም ቻው እንበላችሁ አይደለም? እሺ በቃ አይደለም። ቆይ ስማ፣ አሁን ገዝታችሁ ነው። እሺ በቃ ይምጡ። ምን ችግር አለ? አንድ ድል እኔ ለዚህ ደስ አይለኝም። ሰው አስቦ ራሱ ሲነቃ አይ እርጉዝ ስለሆነ አምሯት ነው እንጂ ሌላ ነገር እኮ አይደለም። አሁን ያማራት እኔ ይዛችሁ ትመጣላችሁ ብዬ ነው ያሰብኩት እንጂ እንደዚህ ፍላወር ምን ይሰራልኛል? አልበላው አልጠጣ። ኤፍሬም ቆይ ፍራንክ ነው ና፣ ቆይ ፍራንክ ነው ኖ ፍራንክ እያደረግን አይደለም። ይቅርታ በጣም ኤፍሬም ነው እየደበራችሁ ነው። በቃ ኧረ አልደበረንም እንዴ፣ ስንቀልድ ነው። ማርያምን እየቀለድን ነው። ኤፍሬም እንዴ ኧረ አውቀን ነው። ይቅርታ አድርግልን አንተ ተው እንጂ እንዴ፣ ፍራንክ ነው በቃ። እግዚአብሔርን ይዤ እመጣለሁ። ምንድን ነው የምታመጣው? ኧረ በስመ አብ ኧረ ዝም ብለህ አንተ እንዴ! ኧረ እንደዚህ አይነት ፍራንክ እንዴት እንደዛ ቤት ላይ ያረከን አስታውስ። ና ቁጭ በል እንዴ ኤፍሬም ና እንጂ። አይ አይደለም ደነገጣችሁ? ና እንዴ እመጣለሁ። እዚህ ነገር ቁጭ በል ነው ይቅርታ እግዚአብሔርን በይ ና ኤፍሬም እንዴ አንተና የምር መሰለኝ ና አንተ እንዳረከን ማለት ነው። እዛ ቤት ላይ ያረከን አስታውሰው። ብድር በብድር ነው።